ሰላም ሰላም ውድ የሀናና የኢዮብ ተከታታዮች ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። እንዴት ናቸው? በዓል እንዴት አለፈ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን አለን። እኛ እንግዲህ ዛሬ ትንሽ ለየት ባለ ነገር መጥቻለሁ ቤተሰቦቼ። ምክንያቱም ባለፈው አይታቸዋል እንዴት አባ ፍራንክ እንዳደረገኝ እኔ እውነት ለመናገር በጣም ነበር በቃ አለ አይደለ በጣም ደስ ብሎኝ ነበረ። ግን እኔ ያው ያን ያህል የሚገርመኝ ነገር አልነበረም፣ ግን ስላልጠበኩት ትንሽ እንትን ብዬ ነበረ። ግን ሳስበው ትንሽ ማካካት ስላለብኝ አባን የነገር ብዬ ፍራንክ ላደረገው ነው ዛሬ። እንግዲህ ካሜራማኔም ደግሞ ማለት ነው ስለተባበርከኝ በጣም አመሰግናለሁ። እና ውድ ቤተሰቦቼ ዛሬ ፍራንክ ላደርገው አስቤያለሁ አባን። ምን ብዬ መሰላችሁ? ቤተሰቦቼ በቃ ወደ ቤት ተመለሺ ብለውኛል። በስነ ስርዓት አይደለም የሄድሽው፣ እንደወጣሽ ነው የቀረሽው። ማለት በቃ በፍላጎትሽ ነው እዛ ሄደሽ የቀረሽው። ስለዚህ በስነ ስርዓቱ ከቤት አልወጣሽም፣ እኛ ፈቅደን አልሰጠንሽም። ስለዚህ ወደ ቤትሽ ተመለሺ ብለውኛል። ስለዚህ በስርዓት በሰርግ ካልወሰድከኝ ወደ ቤተሰቦቼ ቤት ልመለስ ነው፣ እኔ ወደ እናቴ ቤት ልመለስ ነው። እናቴ ወደ ቤት ተመለሽ ብላኛለች ብዬ ቁጣ አድርገዋለሁ። ከዛ ሪያክሽኑን አብረን ያለን ቤተሰቦቼ። ፍራንክ ነው፣ ይሄን ደግሞ እንዳትረሱት። ያው ማካካት ስላለብኝ ነው። እውነት ባለፈው ማለት ነው በጣም ነው እየሰራኝ አገኘኝ በቃ እላችኋለሁ። ውድ ቤተሰቦቼ በዚሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማለት ምናከብራችሁ ያው እሱ አጠገቢ ስላሌለ ነው። አሁን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለምትሰጡን አድናቆት፣ ለምታበረታቱን ማለት በቃ እንድንበረታ ሁሌም እንደምለው እንድንበረታ ከጎናችን ላላችሁ ውድ ቤተሰቦቻችን በጣም እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። እንግዲህ አባ የለም ማስታወቂያ አነባለሁ ብሎ ወደ ውጭ ወጥቷል። ከዛ እኔ ደግሞ ካሜራማኔን ጠራሁትና ከዛ ለምን አትተባበረኝም ብዬ እንትን አልኩት። ከዛ እሺ ብሎ መጣ። ስለዚህ የአባ ሪያክሽን እናያለን ማለት ነው አንድ ላይ ቤተሰቦቼ። ከዛ ሲመጣ ያለን ነገር ምናምን ከዛ በኋላ አብረን እናያለን ማለት ነው ውድ ቤተሰቦቼ። እንግዲህ እንደተለመደው ውድ ቤተሰቦቼ እንግዲህ አብሮነታችሁ እንድታሳዩ እንፈልጋለን። ሰብስክራይብ ማድረግ፣ ኮሜንት፣ ላይክ፣ ሼር በማድረግ እንድተባበሩ እንደበፊቱ ማለት እወዳለሁ። ያው አሁን ደህና ነን፣ ምንም አይልም፣ እግዚአብሔር ይመስገን እና ይቀጥላል። እስኪ ለአባ እደውልለታለሁ፣ እየመጣው ነው ምናምን ብሏል። እደውልለታለሁ ያለበትን ቦታ፣ ከዛ እንትን እንላለን ማለት ነው። እስኪ ልደውልለት ይደውልለትና ሄሎማ ወይ አባ ወይ እና ዳንሽ ዳንሽ አለ እግዚአብሔር ይመስገን። እኔ የምልህ እየጠበቅኩ ነው። ይደረስ ማለት እየመጣሁ ነው፣ ያው ቅርብ ነኝ እና ያልኩ ቦታ ነው። እሺ ግባና እና እዚህ ቅድም የጠቆምሽ ቦታ ጋር እየመጣሁ ነው፣ ያው ደርሻለሁ። አየሁሽ። እሺ እና ውድ ቤተሰቦቻችን እየመጣው ነው ብሏል። ከጥቂት ጊዜ በኋላ ካሜራማኑን ደብቀዋለሁ። ከዛ በኋላ አብራችሁን ቆዩ ማለት ነው። ሆዛርጋ ቤተሰቦች እንግዲህ እየመጣ ነው። ካሜራማን ድብቅ አድርጌያለሁ። እስካሁን እንግዲህ እንደምትሰማው አላውቅም። ምን ትሰሪያለሽ? ሳዚ ቆየ
የሽ ደህና ነኝ አለሽ ሁሉ መልካም ምን ታደርጊያለሽ ስለዚህ እንዴ አንዳንድ ነገር ዝሩ እንዴት ነው አለ ሁሉ መልካም አለ እናማ እግዚአብሔር ይመስገን እናት እንዴት ነሽ አለሽ ሁሉ መልካም ምን ታደርጊያለሽ ምን ሰራሽ እዚህ ማለት ደክሞኛል ማይ ደክሞኛል ደክሞኛል እና ልትቀመጥ ነው እንጂ ፈልጌ እኮ ነው ልትቀመጥ ነው ትላለህ እንዴ ይላባ ላይ ሲጨንቀኝ ነበርና በቃ ለምን እዚህ እንኳን አምጥቼ ያልነግረው ብዬ አሳብኩኝና ምን ዳው ነግሪኝ ምን አባ ታውቃለህ ወዘር ለጥቂት ይባላል ማለት ለኔ ያላትን ነገር ታውቃለህ እና ትናንትና ሳውራት ምናምን ይነገራለች እና ማለት በእርግጥ አንተ መንገድ ከብዶኛል ግን ደግሞ ያው ግዴታ መንገድ እንዳለብኝ ይሰማኛል ምንድነው ሳምንት ነገኝ ምንድነው ማለት ያው እንደምታውቀው እኔ ማለት እሷ አለች እናቴ ማለት ነው አለች ምን አለችና ግን እኔም ደግሞ የሷን ሐሳብ መቀበል እንዳለብኝ አማንኩኝና በቃ ለነገር ከወሰንኩኝ ያው እንዲደብርህ ወደ ገደለው ግብያ ተረንገርኝና ማለት እንዲደብርህ ምናምን ስለማልፈልግ ነው ገብቶ ካል አይደለ ማስተካከል እንችላለን ያንን አሁን ላይ ማድረግ አንችልም ያው እንግዲህ አስብልን እንለዋለን ብዬ አስባለሁ ግን ደግሞ አሁን መሄድ አለብኝ እኔ ምክንያቱም ወደ ቤት ነው ወይስ ወደ ቤት እኮ ወደ ቤት ወደኛ ቤት አይደለም እና ማዘርጋ እና ይሄን እኮ እዚህ ጫካ ላይ መናገር አያስፈልግም እዛው አነግሪኝ ነበር ቤት አይ ማለት ባለፈው እንደነገርኩ ማለት እንደዚህ በቃ ማዘር እኔ በጣም ለሷ ቦታ እንዳለኝና እንደሚያሟትና ለሷ ምንም ነገር መጠንቀቅ እንዳለብኝ ነግሬክ ነበር አይደል አንተም እንደምታውቀው ማለት ነው ግን አሁን ምን አለችኝ መሰለህ አንቺ ያሰነ ስርዓት ከቤት አልወጣሽም ሽማግሌ ተልኮ ምናምን በሰነ ስርዓት አይደለም ከቤት የወጣሽው ስለዚህ ወደ ቤት ተመለሽና በስነ ስርዓት ከቤት ሽማግሌ ተልኮ ተደግሶ በስነ ስርዓት ከቤት መውሰድ አለበት የሚወድሽ ከሆነ እና ካልሆነ ወደ ቤት ተመለሺ ማለት አልገባኝም ስልሽ እስካሁን እኮ እንደዚህ አይነት ሐሳብ አላመጣሽም ሁለተኛ ደግሞ ነገር ሽማግሌ ለመላክ እኮ እኔም እያሰብኩ ነው ያው ነገሮች ማለት ያው ሽማግሌ ስትልኪ አንዳንድ ነገሮች አሉ የሚደረጉ ነገሮች አሉ አይደል እንዴ ማለት ለሽማግሌም የሆነ ነገር ይኖራል ማለት አላቅም ብቻ ያገራችሁን የሰፈራችሁን ባህል አላቅም ግን እንደነገርሽኝ ከሆነ በግ ተይዞ ምናምን ጋብቻ የሆነ ነገር ተይዞ ነው የሚቀደው አይደል ይሄ ነገር ደግሞ ለማድረግ ተነጋግረናል የሆነ ቀን በቃ የተሻለ ቀን ባገኘው ጊዜ እናደርገዋለን ብዬ ነግሬሽ ነበር ዛሬ ምን ነው እንዳልሽ ግን ማለት ነው አባ በቃ ግዴታ ነው የሷን ቃል ማክበር መቻል አለብኝ ምክንያቱም ታውቃለህ እኔ እሷ ለኔ ምን ያህል መስዋዕትነት እንደከፈለች ምን ያህል ዋጋ ከፍላ እዚህ እንዳደረሰችኝ ነግሬያለሁ አይደል ይሄ የሷ ፍላጎት ከሆነ አሁን ላይ ደግሞ አንተ ያንን ማድረግ እንደማትችል አውቃለሁ ምክንያቱም አውቃለሁ ጓዳችን ነው ሁላችንም እና የሁለታችንን ጓዳችንን እኔ አውቃለሁ ግን አሁን ላይ ማድረግ እንደማትችል ስለማቅ እዛ እኔ ወደ ማዘርጋ ልሂድና ከዛ በኋላ ነገሮች ሲስተካከሉ ሽማግሌ ልከምናም በሰንሳት መጣለ አይደለም ሽማግሌ እኮ መላክ ይቻላል ግን ድግስ ሚለው ምን አስፈለገ ነው ሽማግሌ ግድ ነው ማለት አንቺ ሳቲ ነው ያሰብኩት አይደል እንዴ ማየ ነው እኔ ማለት አንድ ልጅ ነኝ እንደምታውቀው ለቤት አይደለም አንድ ልጅም ሆንሽ ሁለትም ሆነ ሶስት ማለት ነው ይሄ አይደለም ጉዳዩ ለዚህ ቃላው ማክበር መቻል አለብኝ ጉዳዩ እሱ አይደለም አልኩሽ መጀመሪያ አዳምጪ ሽማግሌ ግድ ነው ማለት እኔም እኮ ሳይሰማኝ ቀርቶ አይደለም ብዙ ነገር ይሰማኛል እኮ ሽማግሌ እልካለሁ አንድ ቀን ነገሮች ይስተካከሉልኝና አሁን እኮ ማድረግ አልችልም ለምን አልችልም ያው ምናልባት ድግስ ምናምን ምትዩ ምናልባት በድግሱ ዙሪያ ሆሆ ተብሎ ወይም ይሄ ምንድነው እንደ አንዳንዱ እንደምታየው ነገር አላደርግም ታውቂያለሽ ሽማግሌ ምናልባት ቀስ ብዬ መላክ እችላለሁ ድግስ እፈልጋለሁ በቃ ኧረ እባክሽ የምን ድግስ ግዴታ ነው በቃ እኔ ድግስ በደንብ እፈልጋለሁ ምክንያቱም እኔ ለእናቴ ስሜት በጣም የምጨነቅ ሰው እንደሆነ ታውቃለህ እሷን የሚያስደሳ አሁን ለምሳሌ አይደለም እንጂ እግዚአብሔር ያምጣውና እኔ ቢብላትና የሆነ ነገር ማለት የሆነ ነገር ሀብን ቢያደርገኝ ታውቃለህ ማየ ያቀልጅ የቀለድኩ አይደለም እየቀለድሽ ነው እየቀለድኩ አይደለም እኔ ማለት የምትረዳኝ አለም ምንሽ እየቀለድሽ ነው ለምን ምክንያቱም እንደዛ ነገር ቀልዳለሁ እንዴ
አይደለም ድግስ ተደገሰ አልተደገሰ እኔ ጋር መሆኑን ነው የምትፈልጊው ወይስ ድግሱን ነው የምትፈልጊው አንቺ? ኖ አንተንም ፈልጋለሁ። ኖ እኔ አንተንም ፈልጠብኝ ደግሞ እናቴም እናቴ ነች። ቃላው ማጥበራ ማለት ለምን አታስረጃትም? ለምን አታስረጃትም? ማለት አስረጃታለሁ። በቃ የሀገሩን ወግና ባህል የጠበቀ አይደለም። በቃ ማለት ያቀል ጀምር ነው እኔ ሳታስፈቅጂ አይደለም። አሁን እኔ ሲጀምር ደክሞኝ ነው የመጣሁት። በአንድ ቀን ነው ና ስላልሽ ነው አክብሬሽ የመጣሁት እንጂ ደክሞኛል። ስዞር ነው የቆየሁት አይደል እንዴ? ለምን ደስ ይልሻው? እኔ እኮ የሆነ በቃ እዚህ የሆነ አረንጓዴ ቦታ ላይ ስትቀጥረኝ እኔ የጠበኩት ሌላ ነው ማለት የሆነ አላውቅም፣ የሆነ ስጦታ እንጂ የጠበኩ እንደዚህ አይነት መርዶ እንድትነግሪኝ አይደለም። እኔ ድግስ የሚባል ነገር ያው እኔ አላውቅም ማለት የሆነ ጊዜ መደገስ ይቻላል እኮ ምናልባት እግዚአብሔር ባለ ቀን ማለት ነው። ስለዚህ አሁን ምንድነው ዋናው ፖይንት እኔ ወደ ቤት ልመለስ ነው። በቃ ወደ ቤት ልመለስ ነው። መጀመሪያ ለምን እንደዛ ቲም ገና ከመምጣትሽ በፊት ማለት ነው እንደዚህ ይባላል። አንተ ካለ በቃ ለኔ ሁሉ ነገር በቂ ነው፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ ስትይ ነበር። ዛሬ ምን ተገኝቶ ነው ድግስ ካልተደገሰ ሙች እገኛለሁ ብሎ ነበር። ምክንያቱም እናቴ እንደዛ ነች። ከሌለኝስ የግድ መደገስ አለኝ። ከየት አመቼ ነው የምደግሰው? አንተ ስላሌለ እኔ እኮ ብደግስ ለኔም ደስታ ለኔም እንደማችን እኮ አውቃለሁ። እና ካወቅሽ ለምን አታስረጃትም ነው እያልኩሽ ያለሁት። በምችልበት ጊዜ እመጣለሁ። ግን አሁን ደግሞ እናቴን ቢያንስ እንኳን ላረሳሳት አጠገቧሉንና የነገር ልበላት በቃ ሲጀመር አሁን ሁሉ ነገር ተስተካክሏል። አንተ ቤት ውስጥ መቆየት ትችላለህ፣ መኖር ትችላለህ። ነገሮች እንደ እግዚአብሔር ፍቃድ ከዚህ በኋላ የተሻለ ይሆናሉ ብዬ አስባለሁ። ግን እኮ እንገናኛለን። መገናኘት አባዬ ግን በቃ እሷ ጋር ሂጅ መኖር እንዳለብኝ ነው የሚሰማው። ማለት እኔ እኮ ብቻዬን እንኳን እንዴት እንትን እላለሁ። ብቻ ግን አይደለክም። እኔ አብሬክ ነኝ አይደለም እንዴ? አብሬክ ነኝ ሲጀመር እኮ በሐሳብ አብረሽኝ ሆነሽ ከዛ እናትሽ ጋር እናቴ ጋር ነው። ስለዚህ እንደዚህ ከሆነ እኮ የተሻለ ድግስ የሚደግስ በሬ የሚያርድ ብቻ አላቅም የሆነ የተሻለ ነገር ከተገኘ ያው ለሌላም መስጠት ይችላሉ እያልሽ ነው። እንደዚህ ከሆነ እንግዲህ አላቅም ሊሆንም ይችላል። አላቅም ምን እንዳሰበች አላቅም። ግን ደግሞ እኔ ያንን አሁን ማድረግ ስለማንችል ስለዚህ እኔ ወደ እናቴ ቤት መመለስ እፈልጋለሁ። አባ እንደዛ እንዲሰማ ምናምን አይደለም። እድሌ ነው እያልክ እንትን ብትል አይደለም። ግን ደግሞ ጀስት በቃ አይደለ ያለውን ነገር እውነቱን እየነገርኩ ነው። አይ ማሳመን ማዘርን ግን ደግሞ ግዴታ አንተ ስታስበው አንዳንድ ነገሮችን ሳይ ትክክል አልነበረም። ቢያንስ እኔ በስርዓት ከቤት መውጣት ነበረብኝ። ቢያንስ ሽማግሌ ተልኮ ተጠይቀህ መምጣት ነበረብኝ። ሽማግሌ ልካለሁ ብያለሁ ማለት ይላካል ብዬሻለሁ። እዚህ መቅረቴ ስህተት ነው። የዛን ጊዜ ታስታውስ እንደሆነ እዛ ኢንተርቪው የመጣን ጊዜ በዛው ነው እዛ የቀረሁት ማለት ነው። ግን መሆን አልነበረበትም። ትክክል አይደለም። አንተም ስታስበው ማለት ነው አይደለም። ስለዚህ በቃ እኔ ቃሉን አምኛለሁ፣ አምኜበታለሁ። አንተ ደግሞ ምን እንደምትል ሐሳብህ እንኳን እኮ ግራ እየገባኝ ነው ያለው ማለት ሂጂ ማለት እኮ ቤት ማለት አላውቅም። አሁን እንዳልደረስኩ እንደማላገኝሽ ነው እየነገርሽኝ ያለው ይመስለኛል። እኔ አይደለሁም እኮ በነገራችን ላይ ሐሳቡን ያመጣሁት እኔ አይደለሁም። በቃ እኔ ማለት ጫና ነው በቃ አለ አይደለ ቤተሰብ ሽማግሌ መላክ ይቻላል፣ ሽማግሌ መላክ ይቻላል፣ እንልካለን። ግን አሁን ድግስ ምናምን ያልሽ ነገር ነው ያላስማማኝ። ማለት የምን ድግስ ነው? ለማንኛውም ሽማግሌ እስከሚላክም ቢሆን እኔ በቃ ወደ ቤት መሄድ አለብኝ። ወደ ቤት ሄጄ መኖር አለብኝ። ከዛ በኋላ የነገሮችን ማስተካከል ነው እንዴ። ማለት ተነጋግረንበት መፍትሄ ቢኖር ባይ ማለት እናናግራትና አይ እኔ ግን ወስኛለሁ። ከእናቴ የሚበልጥ ምንም ነገር የለም። በቃ ምንም ቢሆን ከእናቴ የሚበልጥ ነገር የለም። ያን ነገር ማስተካከል ከቻል አስተካክለህ በስነ ስርዓት መተው ሰደኝ። አለዛ ግን እኔ አልችልም ማለት ሽማግሌ ምናምን ያልሽውን ይችላል። በርግጥ ማለት የሚሆን ነገር ነው። ምናልባት ትንሽ ነገር ይበቂ ነው። ግን አሁን መሰለሽ ድግስ ምናምን ያልሽ ነገር እኔ አልችልም። በቃ እውነቱን የምነግርሽ ነገር አልችልም። የምን ድግስ ነው?
እንትበለው የሌላት ምትከናነቧሉ ሲጀመር ድግስ ቢሆንማ እንደዚህ መደገስ ምናምን ቢሆንማ መጀመሪያስ ምን አለፋኝ ነበር ስለማልችል ታውቂያለሽ በቃ እኔ እናቴን በቃ እናቴን ማክበር መቻል አለብኝ እስካሁን እየታገስኩሽ ነው እየቀለድሽ ስለመሰለኝ ነው የምሬ ነው እየቀለድኩ አይደለም በእናቴ እንደማልቀመጥ ታውቃለሽ ሲጀምር እየቀለድኩ አይደለም እሺ በእኔ ትቀልጃለሽ ማለት ነው እንደዛ ማለቴ ሳይሆን በቃ እናቴ ቃሏን ማክበር አለብኝ የዛኔ አንተ ስጠራኝ አንተን ቃልን አክብሬ ነው የመጣሁት አይደለ የእናቴንም ቃል ማክበር መቻል አለብኝ እንደዚህ እንድትሆን አልፈልግም ተነስ እየቀለድሽ ነው አማ እየቀለድኩ አይደለም እስቲ ማርያም በሆነ ባልሆነ ማርያም እናትነኝ ብለኝ ከዚህ በፊት እና በቃ ድግስ ካልተደገሰ በቃ አብሮ መኖር አይቻልም ምናምን በቃ አለቀ በቃ ለዛ ነው እንግዲህ የሚቆጭሽ ነገር ነው በእኛ ተክሻለሽ ምንም አይቆጨኝም ማለት ያው ከእናቴ የሚበልጥ ነገር የለም ከዚህ ምድር ላይ አቃለ እናቴ ምን ያህል ቦታ እንዳለኝ እኔ ስለዚህ ከሷ የሚበልጥ ነገር ምንም ነገር የለም አመሰግናለሁ የራስሽ ጉዳይ ልቀቂኝ ና ፍራንክ ነው ባይ ጋር ፍራንክ እኔ ወድ እኔ ካንተ የለጥብኝ ጋር ይለ ታውቃለህ እኔ ወድ ግን ዛሬ ተገኝቷል ዮባ እንደዚህ አንቀልደ የሚቸኝ ነው ወይ ፍራንክ ነው የምር ለቀልድ እንኳን ሁለተኛ እንዳደግ እንደዚህ አይነት ነገር ፍራንክ ከሆነ በዚህ አይደለም ሌላ ፍራንክ አለ የሚያዝናና ፍራንክ አለ እኔን የሚጎዳ ነገር አይደለም እኔ ባለፈው እንደዚህ ያልክ ፍራንክ አድርገኝ ስታስነግጠኝ ምን አልኩክ ምን ቢያነሱ ነገርኩሽ ባለፈው ወርቅ ከፈለግሽ እኔ ነው ወርቅ ገዛው ብለሽ የሆነ ነገር ማድረግ ትችይ ነበር ቀላል ነገር ሆነ ያው ወደ ቤታችን ነው በቃ ወደ ቤት ነው ቤተሰቦች ነው አግኝቻለሁ ዛሬ ይጆራል ትንሽ እንዳያማው ምናምን ነገር ብዬሽ ነው እንዳያማው ብዬ ነው ያው ትንሽ ሲደነግጥ ምናምን ስለሚያማው እንዳያማው ፈርቼ ነው እንጂ በጣም ላስጨንቀው ነበር ወደ ቤተሰቦቼ ግን ተገኝታል አባዬ ልጅ ይሄው ካሜራው እኔ ተተባበርከኝ አመሰግናለሁ በትንሹ ቢሆን አንተ ራሱ ወይንም ኮቴ ብታሰማ ኑሮ እንደዚህ አልሆነም ነበር አንተ ራሱ ማለት ነው በእውነት ለማንኛውም ስለሚያማው ብዬ ይቅርታ ውድ ተመልካቾቻችን ወንድሞቻችን እህቶቻችን ሁላችሁም በያላችሁበት ሰላማችሁ ይብዛ እንግዲህ ይቅርታ የምር በጣም ነበር ያላበ በጣም እየተናደድኩ ነበር ማለት ያው እንደምታውቁት ያው እናቴም አይደለችና ያው ስለ የሆነ ምንም ያልሆነ ነገር ቢሆን ምናልባት ሌላም ነገር ማድረግ ይቻላል ፕላስ ደግሞ የምር ላጋጭሽ ሁሉ ነበር የደረስኩት በእውነቱ ማለት ነው ማለት ግን ደግሞ ያው እንዴት ብዬ ልጨክን ማለት ውስጤ በጣም አሮ ነበር በጣም ረር ብያለሁ ቁስል ብያለሁ ውስጤ ማለት ነው ግን ደግሞ በቃ ያለኝ አማራጭ ያው እናቴም አይደለች ጥዬ መሄድ ነበረብኝ እንግዲህ ጥዬ ስለሄድኩ ያው ለምን ጥላት ሄድክ እንደማትሪኝ ተስፋ አደርጋለሁ እንደባለፈውና በጣም ያው እኔ እንዳላስጨንቀው ነው እንጂ ከዚህ በላይ ብዙ ነገር ብዬ ማስጨነቅ እችል ነበር ምክንያቱም የምናውቃቸው አንዳንድ ነገሮች አሉ ያንንም ብዬ ላስጨንቀው ነበር ግን ያው ከዚህ በላይ ላስጨንቀውና እንትን ለለው ፈለኩት ስለሚያመው ማለት ነው ኤኒዌይስ ተገኝታል አባዬ መናን የኔ አባት ታውቃለህ ከአንተ የሚበልጥ ምንም ነገር የለም ማለት እንደዚህ እንደዚህ በፕራንክ እንለያይ በሚል ፕራንክ ከሆነ ከባድ ነው ሻንቺንም ሊከብድሽ ይችላል ያስባል ነው አባዬ ለምዶ ታውቃለህ አሁን እኔ አንቺ ባልሹ መንገድ ማለት ነው ፕራንክ ላርግ ብል በጣም ከባድ ሌላ ነገር ውስጥ ልንገባ እንችላለን ብያ ማለት በዚህ ፕራንክ ማድረግ ጥሩ አይመስልም ነው እኔ ታውቃለህ እኮ አንተም እኮ ታውቃለህ ማለት ሌላው ሰው ራሱ እንደዚህ ማለት እንደዚህ በሚስቱና በባልና ሚስቱ እንደዚህ በመለያየት ፕራንክ ባያረግ ባይ ነኝ የምሬ ነው ማለት
እኔም በጣም ነበር የተናደድኩት። በጣም 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 ስንት ነገር እንዳሰብኩ ማለት በጣም ብዙ ነገር ነበር እያሰብኩ የነበረው ማለት ነው። ስለዚህ ባይደገምሽ ጥሩ ነው። ምናልባት ፕራንክ ማድረግ ከፈለግሽ በሌላ ስንት ነገር አለ። በይሄም አንዱ ነው አባዬ። ሰው እኮ ማለት አሁን ለምሳሌ እኔ በደካማ ጎኔ ነው ፕራንክ ያደረኩት። ከመለያየት ውጭ አለ እኮ ከመለያየት ውጭ ነው ፕራንክ ያደረከኝ ሰው። የምሬን እኮ ነው። ከመለያየት ውጭ አሁን ፕራንክ አሁን ለምሳሌ እኔ በወርቁ እንትን ያልኩሽ ያው አለ አይደለ? ይሄ ኖርማል ነገር ስለሆነ ማለት ነው። ስለሌለ ነው ማድረግ እየቻልኩ ግን ባለመቻል በዛ የሆነ በቃ ሰርፕራይዝ ያደርኩሻል። ላይክ እንደዚህ ነገር ብታደርግልኝ ለምሳሌ የሆነ መኪና አቁመሽ እንኳን የሰው መኪና ገዝቼልሃለሁ ብለሽ ፕራንክ ታረጊ ኖርማል ነበረ። በመለየት ሁለተኛ እንዳይደግምሽ እላለሁኝ። ለማንኛውም ቤተሰቦቼ ዛሬ አባት ተገኝቷል። አታክሻለሁ ሴት ልጅ አይደለ? በተሻለ አካክሻለሁ ብዬ አስባለሁ። አባዬ ምን ተሰማክ? ያው በጣም ተናድጄ ነበረ። አንደኛ በጣም እንዳየሽኝ ነው ማለት ግን ታውቃለህ ማለት ሌላ ሴት ምናምን ብትሆኝ ምናልባት ገፍትሬሽ ምናምን ሄድ ነበረ ታውቂያለሽ። ስናደድ ግን ያው አለ በጣም ራሴን ተቆጣጠርኩ። በጣም ማለት ነው በጣም ራሴን ተቆጣጠርኩኝ። እየቻልኩት ነበር ግን ውስጤ ላይ ያለውን ነገር ብታይ ግን ገዘል ነበር። እዚህ ጋር ነበር የሚያሳልቅሽ እና ኤኒዌይስ ያው ይቅር ብዬሻለሁ። ችግር የለውም እንዳይደግም። ማዘርም ብትሆን የምትረዳ አይነት ሰው ናት። እንዳልኩት አይደለም የምትሰሙት በጣም አንደርስታንድ የምታደርግ ሰው ናት። ያለውን ነገር ከሰማች በኋላ ተደጋግሜ እንደምለው በጣም ተረድታው በቃ ሁሉም በጊዜው ይደርሳል ብላ የምታምን አይነት ሰው ናት። ግን ያው ግዴታ እሱን ፕራንክ ለማድረግ እንደዛ ማለት ነበረብኝ። ቤተሰቦቼ ይቅር በሉኝ ብያለሁ። ይኸው ያው አላበዛሁትም ሌላ ነገር እንዳይፈጠር ማለት ምክንያቱም ትንሽ ሲደረግጥ ምናምን ያው ራሱ ምናምን ስለሚያመው እንዳያማ ብዬ ቶሎ ብዬ አሻሽዬለታለሁ። ውድ ቤተሰቦቻችን እንግዲህ አብሮነታችሁ አይለየን እንላለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሁልጊዜም እንደተለመደው እንግዲህ ኮሜንት፣ ላይክ፣ ሼር ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። በጣም ልጅ ነው። እሺ እንግዲህ ማለት እኔ እንኳን ለመናገር ብዙም ዝግጁ አይደለሁም። በጣም ደንግጬ ስለነበረ ማለት የሆነ ውስጤ ጥሩ ስሜት አልነበረምና እንግዲህ አብሮነታችሁ አይለየን ነው እንደማሚ የሚለው። ምክንያቱም ያው እያያችሁ ባታልፉን ሰብስክራይብ ብታረጉልንና በቃ ከፍ ብንል ብናድግ ነው ምለው። በቃ ከዚህ ውጭ ምንም ምለው ነገር የለኝም። በቃ የተሻለ ደረጃ አድርሱን። በቃ ላይክ ሰብስክራይብ አለቀ። ሰላማችሁ ይብዛ። እንወዳችኋለን። በያላችሁበት ፈጣሪ ይጠብቃችሁ።